ሰላም የኤችቲኤም ፋሚሊ እንዴት ናችሁ? ዛሬም እናየው ስለ ሪኢንፎርስመንት ነው። በምታዩት ሪኢንፎርስመንት ማለት that strengthens the response or make it more likely to occur። ሪኢንፎርስመንት ማለት ጀስት እንደ ሪዋርድ እንደማለት ነው። ማለት አንድ የምንፈልገው ሪስፖንስ ወይም ጀስት ተደጋግሞ ኦከር እንዲሆን ከፈለግን፣ ለምሳሌ አንድ ልጅ ባጠና ቁጥር ወይም ደግሞ አሪፍ ውጤት ሲያመጣ ቢፒ ይሸለማል አይደል? ከተሸለመ ምን ይሆናል? ጀስት ቀጣይ በደንብ ለማጥናት ወይም ቀጣይ ጥሩ ውጤት እንዲያመጣ ጀስት እንደ ሪኢንፎርስመንት ይሆናል ማለት ነው። ስለዚህ ሪኢንፎርስመንት ማለት ምን ማለት ነው? አንድ የምንፈልገው ባህሪ ወይም አንድ ቢሄቨራችን እንዲያድግልን ስንፈልግ ያ ባህሪ በተደረገ ቁጥር ደግሞ የሆነ ጀስት ሪኢንፎርስ ማድረግ ወይም መሸለም ነገር ስንሰጥ ያ ሪስፖንስ ተደጋግሞ ኦከር እንዲሆን ምክንያት ሊሆን ይችላል ማለት ነው። ስለዚህ ሪኢንፎርስመንት ማለት አንድ ሪስፖንስ ወይም የአንድን ሪስፖንስ ስትሬንግዙን ለመጨመር ጀስት ኦፈር የምናደርገው ወይም የምንሰጠው ነገር ዳትስ ሪኢንፎርስመንት ይባላል ማለት ነው። ሶ ሪኢንፎርሰርስ ማለት ሸላሚ ነው። ጀስት ሪኢንፎርሰርስ ወር ሰጪ ወይ ሪኢንፎርስ የሚያደርግ ፐርሰን ነው። ኢዝ ኤኒ ፐርሰን ሳይሆን ጀስት አካሉ ራሱ የምንሰጠው ነገር ራሱ ሪኢንፎርሰር ይባላል። ለምሳሌ ሪኢንፎርሰር ኢዝ ኤኒ ኢቨንት ዛት ኢንክሪዝ the probability of that behavior precedes it be repeated። አንድ behavior እንዲደገም or ተደጋግሞ እንዲደረግ ምክንያት ሊሆን የሚችል ነገር ነው ማለት ነው ሪኢንፎርሰር የሚባለው። ለምሳሌ ለአንድ ቀደም እንዳልኳችሁ አንድ ተማሪ ትምህርት ቤት ላይ ጥሩ ውጤት ሲያመጣ ይሸለማል አይደል? የሆነ ሽልማት እንሰጠዋለን። እንግዲህ ያ ሽልማት ድጋሚ ደግሞ ሌላ በጣም የተሻለ ጥሩ ውጤት እንዲያመጣ ምክንያት ሊሆን ይችላል። ስለዚህ የምንሰጠው ሽልማት ሪኢንፎርሰር ይባላል ማለት ነው። ሌላ ደግሞ there are two basic types of reinforcers or reinforcing stimuli። ጀስት ሪኢንፎርሰሮች አሉ ሁለት፣ ፖዚቲቭ እና ኔጌቲቭ የሚባሉት ማለት ነው። ሪኢንፎርሰርስ ፖዚቲቭ ፕራይመሪ ሪኢንፎርሰርስ የሚባሉት naturally reinforcing because they satisfy biological needs or strengthen behavior without prior learning። እነዚህ ናቹራሊ ራሱ ያሉ ናቸው because they satisfy biological needaችንን satisfy የሚያደርጉ strengthen የሚያደርጉ naturally reinforce የሚያደርጉ ናቸው ማለት ነው። secondary reinforcers የሚባሉ ደግሞ reinforcers behavior because of their prior association with primary reinforcing stimulus። አሁን ቅድም እንዳልኳችሁ ከፕራይመሪ reinforcers stimulus ጋር የዜር አሶሲዬሽን ስላላቸው ጀስት እነዚህም ሁለተኛ ወይም secondary reinforcers በመባል ይጠራሉ ማለት ነው። both primary and secondary reinforcers can be positive or negative ሊሆኑ ይችላሉ ማለት ነው። just naturally ነው። ያኛው ናቹራል ነው። ሁለተኛ ደግሞ ይሄ ደግሞ ሁለተኛ secondary reinforcers ደግሞ reinforce behavior because of their prior association with primary reinforcing stimulus ጋር የተገናኘ ነው ማለት ነው። ሲቀጥል ደግሞ positive reinforcement ይባላል። positive reinforcement ማለት ነው it is a process whereby presentation of stimulus make behavior more likely to occur again። አንድ behavior ተደጋግሞ እንዲፈጸም or happen እንዲያደርግ አንድ መናቀርብበት ሂደት ነው positive reinforcement። ከስሙ እንደምታዩ just አወንታዊ የሆነ reinforcement ማለት ነው። just አንድ ፕሮሰስ ወይም አንድን stimulus ደጋግመን ፕሬዘንት ማድረግ ለምን የምንፈልገው behaviorአችን ተደጋግሞ occur እንዲሆን ወይም ያ behavior እንዲያድግልን ስንፈልግ ፖዚቲቭ የሆነ ሪኢንፎርስመንት እንጠቀማለን ማለት ነው። አይ ቲንክ ለምሳሌ አንድ ልጅ ጎበዝ ጥሩ ውጤት እንዲያመጣ ከፈለግን ቅድም እንዳልኳችሁ ጥሩ ውጤት እንዲያመጣ ምንድነው የምናደርገው? ጀስት ባጠና ቁጥር ቾኮሌት ከሰጠነው ጀስት ምን እያደረገው ነው? ፖዚቲቭሊ ሪኢንፎርስ እያደረግነው ነው። ምን ማለት ነው ይሄ? አንድ የምንፈልገው ባህሪ እንዲያድግ ጀስት በዛ ምን እያደረግን ነው ማለት ነው ቾኮሌት የሰጠነው ማለት ነው። ስለዚህ ፖዚቲቭ ሪኢንፎርስመንት ይባላል ማለት ነው። ኔጌቲቭ ሪኢንፎርስመንት is a process whereby termination of an overseas stimulus makes behavior more likely to occur. The basic principle of negative reinforcement is that eliminating something adverse can itself be reinforcer or reward። ይሄ አሁን ቅድም እንዳልኳችሁ ፖዚቲቭ ማድረግ ማለት ምንድነው? አንድ ቢሄቪየር ወይም አንድ ሪስፖንስ ተደጋግሞ ኦከር እንዲሆንልን ጀስት ያ ቢሄቪየር እንዲያድግልን ስንፈልግ ያንን ሰው ጀስት ምን እናደርገዋለን? ሪኢንፎርስ እናደርገዋለን።
ያ ፖዚቲቭ ሪኢንፎርስመንት ይባላል። ጀስት ቅድም እንዳልኳችሁ አንድ ተማሪ በደንብ እንዲያጠናልን ወይም በትምህርቱ ጥሩ ውጤት እንዲያመጣ ስንፈልግ ወይም አንድ ልጅ ምን እንዲያደርግልን በትምህርቱ ጥሩ ውጤት እንዲያመጣ ከፈለግን ምን እናደርጋለን? ያ ልጅ ደጋግሞ እንዲያጠና ጀስት ባጠና ቁጥር ጀስት ቾኮሌት ኦር የሆነ ነገር ደጋግመን ስንሰጠው ያ ልጅ የማንበብ እንትኑ ያድጋል ማለት ነው። ስለዚህ እኛ የምንፈልገው ቢሄቨር ምንድን ነው? ንባቡ እንዲያድግለት ነው። ስለዚህ እኛ የምንፈልገውን ቢሄቨር እንዲያድግልን ያንን ፐርሰን ወይም ያንን አካል ሪኢንፎርስ ማድረግ ፖዚቲቭ ሪኢንፎርስመንት ይባላል። በቃ እኛ ዲዛይር የምናደርገው እኛ እንዲያድግልን እኛ እንዲታይ የምንፈልገው ባህሪ ጎልብቶ እንዲታይ ከፈለግን ያንን ሰው ፖዚቲቭሊ ሪኢንፎርስ እናደርጋለን ማለት ነው። it is the process whereby termination of negative ደግሞ አሁን የማንፈልገው ባህሪ እንዲጠፋ ስንፈልግ ያንን ሰው ጀስት እንትን ማድረግ ማለት ነው፣ ሪኢንፎርስ ማድረግ ማለት ነው። ለምሳሌ እናንተ እያጠናችሁ አሁን ለምሳሌ ፎር ኤግዛምፕል ነው አሁን ኤግዛምፕል መጠቀም እንችላለን። ለምሳሌ አንድ ልጅ እናንተ እያጠናችሁ እያለ መጥቶ ረበሻችሁ። ሲረብሻችሁ እንዳያስቸግራችሁ ስትፈልጉ ጀስት የሆነ ነገር ሰጣችሁ እንዴት ታስደርጋላችሁ? ስለዚህ እናንተ ላለመረበሽ እንዳይረብሻችሁ ነው አይደል ይሄን ነገር ያደረጋችሁ። ስለዚህ አለመረበሽን አትፈልጉ። ስለዚህ አለመረበሽ እንዲቀንስላችሁ ስትፈልጉ ምን አደረጋችሁ? ለልጁ የሆነ ነገር ሪኢንፎርስ አደረጋችሁ። ይሄ ኔጌቲቭ ሪኢንፎርስመንት ይባላል። ገባችሁ? ልዩነቱን በደንብ ተረዱ። ፖዚቲቭ ማለት አንድ የምንፈልገው ባህሪ ቢታይልን ስንፈልግ ያንን ሰው ደጋግሞ ያንን ሪስፖንስ እንዲያሳይ ምን ማድረግ ነው? ሪኢንፎርስ ማለት። ግን ኔጌቲቭ ደግሞ የማንፈልገው ባህሪ እንዲቀንስ የሆነ ነገር ስናደርግ ኔጌቲቭ ሪኢንፎርስመንት ይባላል። ጀስት ለምሳሌ ልጁ በጥናቱ በጣም ጥሩ እንዲያድግ ስንፈልግ በጠና ቁጥር ቾኮሌት ኦር የሚበላው ምግብ ስንሰጠው ልጁ የማጥናት ባህሪው በጣም ያድጋል። ነገር ግን እኛን እየረበሸ ካስቸገረን እኛ እንዳይረብሸን ስንፈልግ ደግሞ እንዳይረብሸን ብለን ጀስት የሆነ ምቾትበት ነገር ማጮቻ ስንሰጠው የሆነ የሚበላ ነገር ስንሰጠው ጀስት ይቀንሳል ማለት ነው። ይሄ ኔጌቲቭ ሪኢንፎርስመንት ይባላል። በደንብ ልዩነቱን ላይ ፈተና ላይ በደንብ ስለምንወጣ ማለት ነው። ሌላ ምን አለ? ስኬጁልስ ኦፍ ሪኢንፎርስመንት የሪኢንፎርስመንት ስኬጁሎች አሉ። አንደኛ ኮንቲኒየስ ስኬጁል ኦፍ ሪኢንፎርስመንት ማለት ከስሙ እንደምትረዱት ዌል ሪስፖንስስ ፈርስት አኳየርድ ሲሆንና learning is usually most rapid if the response is reinforced each time it occurs. just continuously አንድን ነገር ሪኢንፎርስ ባደረገ ቁጥር አሁን የምንፈልገው ሪስፖንስ እናገኛለን ማለት ደጋግመን ጥሩ ባደረገት ቁጥር ስንሰጥ ባደረገ ቁጥር continuously ሪኢንፎርስ ካደረግን just የምንፈልገው ሪስፖንስ acquired ወይም rapidly እንትን እያለ ይሄዳል ማለት ነው። intermittent or partial schedule of reinforcement የሚባለው ደግሞ ምንድነው? which involves reinforcing only some response or not all of them just ለሆነ ሪስፖንሶች ብቻ ሪኢንፎርስ ስናደርግ ለሁሉም ሳይሆን ለሆነ ሪስፖንስ። ለምሳሌ አንዴ የሆነ ነገር ሲሰራ ሪኢንፎርስ ካደረግነው የሆነ ሪስፖንስ እናገኛለን። just ሪስፖንስ ባገኘው ቁጥር ብቻ ሳይሆን just ለሁሉም ሪስፖንስ ሳይሆን እንደሆነ ለተወሰነ ብቻ ፓርሻሊ ወይም በገንሱ ወይም በግማሽ ሪኢንፎርስ ስናደርግ ምን ይባላል? ኢንተርሚተንት ኦር ፓርሻል ስኬጁል ባይተራ ነው። there are 4 types of intermittent scheduling አለ። ፊክስድ ሬሽዮ ስኬጁልስ አለ፣ ቫሪያብል ሬሽዮ አለ፣ ፊክስድ ኢንተርቫል አለ፣ ቫሪያብል ኢንተርቫል አለ። አሁን እነዚህ በደንብ ላዩዋቸው። ፊክስድ ሬሽዮ ኤፍአር፣ ቪአር፣ ኤፍአይ እና ቪኢ ምናምን ጀስት ፈተና ላይ ይወጣል። አሁን ለምሳሌ የሐዋሳ ዩኒቨርሲቲ ያኔ ፋይናል ኤግዛም ላይ ወጥቶ ነበረ። ጀስት እንደ ፕላግ ስፔስ ምናምን ይጠየቃል ብዙ ጊዜ። ስለዚህ አያቱን እናታቸውን በደንብ አንደርስታንድ ለማድረግ ሞክሩ። ምንድነው ፊክስድ ሬሽዮ ስኬጁልስ የሚባሉት ደግሞ ምንድናቸው? ኦከርስ አፍተር ፊክስድ ነምበር ኦፍ ሪስፖንስ ጀስት ፊክስድ የሆነ ነምበር ይኖረዋል ማለት ነው። ፕሮዲዩሲንግ ሃይ ሬት ኦፍ ሪስፖንስ አንድ የምንፈልገው ሃይ ሬት ሪስፖንስ እንዲሆን ፊክስድ የሆነ ነምበር ኦከር አፍተር ፊክስድ ነምበር ኦፍ ሪስፖንስ የሆነ ፊክስድ ነምበር። ለምሳሌ ጀስት አይ ቲንክ አንድ ሰው ቀጥራችሁ ደሞዝ ትከፍላላችሁ ደጋግሞ የሆነ አሁን ለምሳሌ 10 ነገር ሲያደርግላችሁ መስጠት፣ ድጋሚ የሆነ 10 ነገር ሲያደርግላችሁ መስጠት። ጀስት ፊክስድ የሆነ ነምበር ኦፍ ሪስፖንስ ስታገኙ ጀስት ለደሞዝ ማለት ነው። ወሩ ሙሉ ሰርቶላችሁ ቀን በቀን ነው የሚሰራ 30 ቀን ሰርቶ ጀስት በየ30ኛው ቀን ሪኢንፎርስ የምታደርጉት ከሆነ ፊክስድ ሬሽዮ ሪስፖንስ ይባላል ማለት ነው። performing sometimes drop off just after reinforcement and it effective for motivating a great amount of work just ሞቲቬት ያደርጋል
ግሬት አማውንት ኦፍ ወርክ እንዲኖር ሞቲቬት ያደርጋል። ሲቀጥል ደግሞ ቫሪያብል ሬሾ ስኬጁሊንግ የሚባለው ደግሞ ምንድነው? ኦከርስ አፍተር ሰም አቨሬጅ ኦፍ ነምበር ኦፍ ሪስፖንስ ጀስት ከሆነ አቨሬጅ ኦፍ ነምበር ሪስፖንስ ከታየ በኋላ ሲደረግ ማለት ፕሮዲውስ ኤክስትሪምሊ ሃይ ስቲዲ ሬት ኦፍ ሪስፖንስ ጀስት ይሄ ደግሞ የዚህ ተቃራኒ ነው ማለት ቫሪያብል ነው አንድ ነገር የምናደርገው ማለት። ቀጣይ ስለ ኢንተርቫል ስኬጁሊንግ